ታላቋ ብሪታንያ መናገሻዋና ከተማ በሆነው ለንደን ውስጥ ካሉ አያሌ ፓርኮች መናፈሻዎች መካከል አንዱ ሃይድ ፓርክ ነው። ሃይድ ፓርክ ውስጥ አንዱ ጥግ ሰው ያሻውን ጮክ ብሎ የሚናገርበት፣ ሀሳቡን የሚገልጽበት፣ ከዛ በኋላ ደግሞ መናገር የሚገባውን ተናግሮ ሀሳቡን ከቋጨ በኋላ ወደ ተነሳበት የሚሄድበት፣ ወደ አሻበት የሚጓዝበት ስፍራ ነው። አሁን የዓለማችን ሃይድ ፓርክ ፌስቡክ የሆነ ይመስለኛል። ምክንያቱም ጠዋት ተነስታችሁ ጊዜው አጋጣሚ ፈቅዶላችሁ ቡናችሁን ይዛችሁ ከፈት ስታደርጉ ሁሉም ጋር ጩኸት ነው የሚያስተናግደው። ምናልባትም የዜናን ባህሪ የተረዳ መረጃ የመቀባበልን ስርዓት የሚያውቅ ላይረበሽ ይችል ይሆናል። ሌላውን ግን ሊያሸብረው ሊያስፈራውና ዓለም ወዴት እየሄደች ነው ብሎ እንዲሰጋ ያደርጋል። ይህ አይነቱ ሁኔታ በተደጋጋሚ አጋጥሞኝ የምመርጣቸውን ብቻ አይቼ የምፈልጋቸውን ብቻ ሰምቼ ወደሚቀጥለው ጉዳይ ሄዳለኝ። ይህ ድግግሞሽ ነው። ዓለም ወዴት እየሄደች ነው ብዬ አስቤ እግዜር አዳምና ሔዋንን ሲፈጥር ምናልባት ቻይናውያን ቢያደርጋቸው ኖሮ ቻይናውያን እባብን ስለሚበሉ ነው። ያ ነውረኛ እባብ ይበላና የህይወት አካሄድ ይቀየራል ብዬ አሰብኩኝ። ለቀኩት ባለፈው ሳምንት። ሁላችሁም የተሰማችሁን ልካችሁልኛል፣ አይቼዋለሁ። የሁላችሁንም ሀሳብ አከብራለሁኝ። እንደዚህ አይነት የምናብ ጨዋታ አይደለም ለአንድ ዩቱብ ፕሮግራም፣ ለትልቅ ልብ ወለድም መነሻ ሊሆን ይችላል። የደራሲ ህሊና የሚኮረኮረው አንድ ነገር ይከሰታል። የኮረኮረውን ነገር ወደ ተጨባጭ ሀሳብ ሲቀይረው ሊያፈላስፈው፣ ሊያመራምረው፣ ሊያጋጨው መዓት ነገር ሊመጣ ይችላል። በርካታ ነገሮች ሊነሱ ይችላሉ። በዛ ስሜት ውስጥ ሆኜ የለቀኩት ይህ መረጃ የአንደኛው ወዳጃችን አስተያየት ግን እኔን አባነነኝ። እግዚአብሔር ይላል የሚበላና የማይበላውን ስለሚደነግግ ቻይናውያን የክርስትና እምነት ተከታዮችን ቢሆኑ በድንጋጌው መሰረት እባብን ላይበሉት ይችላሉ የሚል ሀሳብ ሰነዘረልኝ። በጣም አደነኩኝ። እኔም ተማርኩበት። እንግዲህ ቅድም ያልኳችሁ ረብሻ ነው ይሄን እንዳስብ ያደረገኝ። በጸጥታውም እናስባለን፣ በረብሻው እናስባለን፣ በህይወት እስካለን ድረስ እናስባለን። ቻይናውያን ምን ያህል ክርስቲያኖች ኖሯቸው ይሆን ብዬ ሳስብ 5.1 ገደማ ነው። በጣም ዝቅተኛ ነው። ወደ 72 ሚሊዮን የክርስትና እምነት ተከታዮች አሉ። ፕሮቴስታንትና የካቶሊክ እምነት ተከታዮች ናቸው። ያለምንም ጥርጥር ወደፊት እንግዲህ በየመንገዱ ክርስቶስ ይወዳል እያሉ ለሚሰብኩ ወንድሞች በጣም ሰፊ ስራ ያለው ቻይና ውስጥ ነው ብዬ ገምታለሁኝ። በተረፈ ቻይናን እምነት ሌሎቹንም ማየት ካስፈለገ 18.5 ከመቶ የቡድሃ እምነት ተከታዮች ናቸው፣ ወይም 250 ሚሊዮን ሲሆኑ የኤቴስት እግዜር የለም ብለው የሚያምኑ 52.1% ከመቶ ሲሆኑ በቁጥር ወደ 734 ሚሊዮን ገደማ ይሆናሉ። ባህላዊ እምነት የሚከተሉ የራሳቸውን ባህላዊ እምነት ወግ ስርዓት የሚከተሉ ደግሞ 21.9% ሲሆን በቁጥር 309 ሚሊዮን ገደማ ይሆናሉ። እና በበርካታ እምነት ውስጥ ነው ያሉት። እርግጠኛ ነኝ ይህን ሁሉንም እምነት ህገ መንግስታቸው ይቀበለዋል፣ ሊያከብርላቸዋል ብዬ ገምታለሁ። አምልኮታቸው ይቀይራል። ቻይናን በጥልቀት ነው ማስባቸው አቅሜ የፈቀደ መጠን። በቅርብ ጊዜ ወዲህ ልክ አይንን ጨፍኑ በመግለጥ መካከል ላይ ተስፈትልከው ሄደዋል። ዓለምን ቁልቁል የሚመለከቱበት ጋር ደርሰዋል። ለምን ብዬ እንድጠይቅ ያደርገኛል። በቢሊዮን የሚቆጠርን ህዝብ አሰባብሮ መምራት የሚችል ህሊና እንዴት ተፈጠረ? በሚሊዮን የሚቆጠር ህዝብ አሰባብሮ መምራት የማይችል ህሊና እንዴት ነው መፈጠር ያልቻለው? ይሄ እንግዲህ ችግሮች ሲከሰቱ የምጽፉ፣ የምታነቡ፣ የምትመራመሩ ከሆነ አይናችሁ የንስርን ለመሆን ይጥራል። ከዛ በኋላ የኔስ ሀገር ችግር እንዴት ነው መቀረፍ ያለበት?
ከዛ ሲሄድ መዋስ እንችላለን፣ እኛም እኮ ለእነሱ እንሰጣቸዋለን እያል ባያሌው እንድናስብ ያደርገናል። ይህንኑ አስተሳሰብ ደግሞ የሚሸሹ አሉ። ዜናውን ከማይሰሙ ወዳጆች መካከል ነፍሱን ይማረውና ጋሽ ስብሐት ለአብ እግዚአብሔር ዜና አይሰማም። ለምንድነው ዜና የማትሰማው ጋሽ ስብሐት ስለው ምን በወጣኝ፣ ዜናው እኮ የሚለው አውሮፕላኑ ተከሰከሰ ነው። እናትየው በሕይወት ተርፋ 3 ልጆቿ በአውሮፕላኑ ክስከሳው ተቃጠሉ ነው። ስለዚህ ማልቀስ ነው ትርፌ፣ ስለዚህም አልሰማቸውም ይላል። ምንም ጥርጥር የለውም ለማ አደገ ተመነደገ ዜና መሆኑ ለዓለም እየቀረ ያለ ይመስላል። ወደመ ነው፣ ተቃጠለ ነው፣ ተቀጣጠለ ነው፣ ጦርነት ተጀመረ ነው። እንደዚህ ያን ነገር የሰውን ቀልብ ሰቅዞ ይዞታል። እናውም ዓለም ሰላም ውላ የምታድርም አይመስለንም። ዩኒቨርሱ በጣም ሰፊ ነው፣ እኛ ውስን ነን። እንደዛም ሆኖ በዜናዎቻችን ድርብርቦች፣ ለዛውም እውነትና ውሸቱን አጥርተን ልናቅ በሚያስቸግር ሁኔታ ይግቱናል፣ ያስገድዱናል፣ ይነግሩናል። ትልቁ አቅማችን ምንድነው? እኛ ጋር እነማን ናቸው የተጣራና ትክክለኛውን ዜና ሊሰጡን የሚችሉት? እንዴትስ ነው ያንን ልንጠቀምበት የምንችለው? እያል ማብሰልሰሉ የግድ ነው። በቃ እንዲህ አይነት ፈተና ውስጥ ይሄ ዘመን ከቶናል። በመረጃ ቁንጣን ሊገለን ነው። እንደዛም ሆኖ አይናችንን ልንጠቀምበት ከቻል ምንም ጥርጥር የለውም ሩቅ አይተን አውጥተን አውርደን አብሰልስለን እንደርስበታለን እንጂ ዓለምን ምንም ጥርጥር በሌለ ሁኔታ የሰው ዘር እያወደመው ነው። ማስረጃዬን ይዤ ቀርብ ያለሁና እናውጋበት። አንዳንዴ ዘና የሚያደርግ ዜናም ያጋጥማል። አሁን እናንተን አጋጥሟችሁ እንደሆነ አላውቅም። ባለፉት 24 ሰዓት ውስጥ ከሰማኋቸው ዜናዎች አንዱ ዩናይትድ ስቴትስ ውስጥ ለመግባት ውፍረት ክልክል ሆኗል። ይሄ በጣም ያሳቀኝ ነውና እልፍ ሰዎች በመላው ዓለም ኪሎቸውን ለመቀነስ ባሉበት አካባቢ ሲሮጡ ታይቶኝ ከራሴ ጋር ሳስቄያለሁ። የእኛን ሀገርም ይጨምራል። ባለጉዳዮች ኢትዮጵያ ውስጥ 2 ቦታ በዝተው አጋጥሞኛል። አንድ ኢሚግሬሽን ጥቁር አንበሳ ትምህርት ቤት ፊት ለፊት አለ። እዛ በርካታ ኢትዮጵያውያን ፓስፖርት ጉዳያቸውን ለመጨረስ ተቀምጠው ያለሁ ጎልማሶች ምንም የወጣትነት ፓርክ የሚሉት አለ። እዛ ላይ ጠጠር ብጥሉ መሬት አይወድቅም፣ ሰው ላይ ነው የሚቀመጠው። በርካታ ኢትዮጵያውያን እዛ ጋር አሉ። ይቅናቸው፣ የሄዱበት ሀገር የሰላምና የፍቅር ይሆንላቸው። ከሰሙት መረጃ አኳያ ብለው ነው። ምን ያህል አንብበዋል፣ ምን ያህል አጥንተዋል፣ ሌላ ፍርጃ ነው። ያም ሆነ እኔ እንደ ግለሰብ መልካም ሁሉ እመኝላቸዋለሁ። አንዴም እንዲሁ ወደ ጀርመን ባህል ማዕከል ጉዳይ ኖሮኝ እግሬን ለማፍታታት ወደ እንጦጦ ስጓዝ በስተቀኝ በኩል አሜሪካን ኤምባሲ ያለ በርካታ ኢትዮጵያውያን ደጅ እየጠኑ አየሁኝ። ምንም ጥርጥር የለውም 5 ሰው ላይ አንዱ ወፍራም ወይም አንዷ ወፍራም መሆናቸው አይቀርም። እነሱንም አሰብኩኝ። አሁን እንግዲህ ወደድንም ጠላን ትንሽ ኪሎአችንን ለመቀነስ ወይ እንደ ቦክሰኛ ላስቲክም ሻማም ለብሰን ተሯርጠን እንግዲህ አሰብንበት እንደርሳለን። ዩናይትድ ስቴትስን መንግስተ ሰማያት አድርገን ነው የምናስበው። ለእኔ መንገድ በእኔ እምነት ሲኦልም ገነትም ያለው ባለንበት አካባቢ ነው። ልንፈጥረው እንችላለን። ገነታችንም አሳዛኝ በሆነ ሁኔታ አቢዝ የምናደርገው እኛ ነን። ሲኦላችንን የምንፈጥረው ነን። ሁኔታዎቹም ሲኦሉን ይፈጥረዋል። ሁሉም ከአቅማችን በላይ ነው። ማስረጃዎችን ደርድሬ አንድ ቀን እመጣበታለሁ። ለማንኛውም እኔ ደግሞ ሰዎች ተስፋ የሚያደርጉበት የሚሄዱበት ሀገር እንዲቀናቸው ከመመኘት ውጭ ሌላ የለም። ሌላው ዩኬ ውስጥ የታላቋ ብሪታንያ ውስጥ ድሮ 5 ዓመት መኖር ብቻ ዜግነት ያሰጣል። ከ5 ዓመት በኋላ አንድ ሰው አመልክቶ እንግሊዛዊ መሆን ይችላል። አሁን 20 ዓመት አድርገውታል። በሌላ አባባል ብሬን ድሬኑ ታክቷቸው ነው። አቅም በፈቀደ መጠን በጉልበትም በጭንቅላትም የሚሰራላቸውን ሰበሰቡና ጨረሱ ማለት ነው። ይህን ሕግና ደንብ ደግሞ ሌሎቹ አውሮፓ ሀገሮች መከተላቸው አይቀርም እና የሰው ልጅ መሸሸጊያው መደበቂያው የት ይሆን? ወይስ እገዛ ሀገሩ ላይ የራሱን ገነት ይሰራል እያልኩ
ስለ ሰው ባያሌው እንዳብሰለሰል አደረገኝ። ስለዚህም እቅዱ ያላችሁ ይህም ፕሮግራም ከሰማችሁ በኋላ ትንሽ ሮጥ ማለቱን አትርሱት። ምክንያቱም ዩናይትድ ስቴትስ መግባት ልክ እንደ ቦክስ ጨዋታ ምናልባትም ኪሎ ተመዝነ ሊሆን ይችላልና ከወዲሁ አስቡበት። ከ33 ዓመት በፊት ነው ባህር ላይ ማጥናት የጀመርኩት። ከ33 ዓመት በፊት እኔ የባህር ኃይል አባል መሆኔ ቀርቷል። 85 84 አካባቢ ነው። ስለዚህ የማውቀውን ለምን አልጽፍም ብዬ ህይወት በባህር ውስጥም እንድጽፍ ጓደኛዬ አደፋፍሮኝ፣ ወልደ ገብርኤል አባተ የሚባል ጓደኛዬ በቃ አሁን ስራ ፈታሃል፣ ለምን ቁጭ ብለህ አንድ ነገር አጽፍም? ያን ብጽፈው እኮ እናሳትመዋለን አለኝ። አሁን እኔ ባለሁበት ደረጃ አንድ መጽሐፍ ለማሰራት እስከ 1 ሚሊዮን ብር አስፈልጎኝ ያወጣሁበት ጊዜ አለ፣ የራሴ ገንዘብ ሆኖ ማለት ነው። የዛን ጊዜ ይሄ ጓደኛዬ 12336 ብር ህይወት በባህር ውስጥ ጽፌ ጨርሼ ለእኔ አውጥቷል። ለእኔ አስደንጋጭ ገንዘብ የወጣበት ጊዜ ያ ነው። ምናልባትም 12336 ብር ባህር ኃይሉ 7 ዓመት ያገለገልኩበት በጀትንም ሊበልጥ ይችላል። በህይወቴ ቆጥሬውም አላቅም የዛን ጊዜ። ስለዚህም ያን ያህል ያስወጣ ነው እና ባህርን በቅጡ እንዳይ እኔም እውቀቴን አቅሜ የፈቀደ መጠን እንዳውለው ወልደ ገብርኤልም ገንዘቡን ሊሰጠኝ ወስኖ አሳተምልኝ ወደ 5000 ኮፒ። እዛ ላይ ስራዬ ብዬ የሰው ልጅ ባህርን ምን ያህል ያውቀዋል፣ ውቅያኖስስ ምን ያህል ያውቀዋል ብዬ ሳጠና 4% ከመቶ ነው የሰው ልጅ የዛን ጊዜ የሚያውቀው። የዛሬ 33 ዓመት ገደማ 4% ከመቶ ያውቃል። በ4% ከመቶ ግን በመላው ዓለም ላይ ምን አይነት ውድመት አድርሷል። የምድራችን ጀግና የሚለው መጽሐፌ ላይ ግርጌ ላይ አስቀምጨዋለሁኝ። በአጋጣሚ በደቡብ አፍሪካ ጆሃንስበርግ ውስጥ ከኦገስት 26 እስከ ሰፕተምበር 4 2002 እንደ አውሮፓውያን አቆጣጠር ይካሄድ በነበረው ስብሰባ ላይ 170 አገሮች ናቸው መሪዎችም ምሁራንም ተጋብዘው ወደ 60,000 ሰዎች የተሳተፉበት ነው። 2002 የዛሬ 23 ዓመት የተለቀቀ መረጃ ምንድነው የሚለው? በአካባቢ ብክለት የተነሳ 3 ሚሊዮን ህያዋን ህልፈት ይደረጋሉ። 40% የዓለማችን ህዝብ ንጹህ ውሃ እስካሁንም አያገኝም። በሚሊዮን የሚቆጠሩ ህፃናት የሚላስ የሚቀመስ የላቸውም። በዚህም እንደ ቅጠል ይረግፋሉ። 2.4% የሚሆኑ ደን በየዓመቱ ይጨፈጨፋል። ከአካባቢ ብክለት ጋር በተያያዘ በዓለማችን ላይ ከባህርና የብስ 11,000 ለህልፈት ሊዳረጉ ተቃርበዋል። ከነዚህም አሃዝ ውስጥ ሩቡ አጥቢ እንስሳት ናቸው። 1/5 የባህር እንስሳት፣ 30% የአሳ ዝርያዎች፣ 12% የአዋፍ ዝርያዎች እየጠፉ መሆኑን ያሳየናል። በወቅቱ ይህን ጉባኤ በንግግር የከፈቱት የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ ባሰሙት ንግግር የምንገኝበት ፕላኔት ጥቂቶች ሀብታሞች በምቾት የሚንደላቀቁበት፣ አብዛኛው ደግሞ የዕለት ጉርሱን ለማግኘት ሰብአዊ ክብራቸውን የሚነካበትና የሚሰቃዩበት ዓለም ናት ይላሉ። ይህ እንግዲህ ከ23 ዓመት በፊት የሆነ ነው። አሁንስ በዓለም ላይ ምንድን ነው እየጠፋ ያለው? ምንስ ነው እያገገመ የሚገኘው ብዬ ኢንተርኔት ገብቼ ጠየቅኩኝ። ስጠይቅ መርዶውን ነው ከፍ ያደርገው። እንግዲህ ይሄ ህያዋን እየጠፉ የመጡበት ዘመን ከ16ኛ ክፍለ ዘመን ነው የሚጀምረው። ከ16ኛ ክፍለ ዘመን ጀምሮ 113 አጥቢዎች ከምድረ ገጽ ጠፍተዋል። 113 አጥቢዎች የአጥቢ ዝርያዎች ከምድረ ገጽ ጠፍተዋል። 181 አዕዋፍ እንዲሁ ከምድረ ገጽ ጠፍተዋል። 711 የጀርባ አጥንት ያላቸው እንስሳትም እንዲሁ ጠፍተዋል ነው የሚለው። አስደንጋጭ ነው። ወደፊት ይጠፋሉ ብሎ ደግሞ የሚሰጋላቸው 6600 አጥቢዎች አደጋ ላይ ናቸው። አዕዋፍ 100%።
አስፈሪ ሁኔታ ላይ ነው። የትም ቦታ ላይ አዋፍ ይበላሉ። ለአደን ስፖርት ጌም ምን እየተባለ ድራሻቸውን ያጠፏቸዋል። እንዲህ ያልን ዓለምን ስንመዝናት ያስፈራል። ከእጽዋቱ ከምን ጋር ስንያያዘው ዓለም ብረምጣድ እየሆነች ነው። ሁል ጊዜም ነው ግለቷ እየጨመረ የሚመጣው። ሳይንቲስቶቹ እንደሚነግሩን ድሮ ቆላማ አካባቢ ነበር ወባ ይከሰት የነበረው። አሁን ደጋማ አካባቢ ሁሉ የወባ ትንኝ እየተገኘ የሰውን ዘር እያጠቃ ነው ይላል። ከዚህ አንጻር ዓለማችንን እንዴት ነው ምንድነው የሰው ልጅ በእርሻ በንግድ በደን ጭፍጨፋ በመሰረተ ልማት ድራሻቸውን ያጠፋቸዋል፣ ጎጆቸውን የሚያፈርስባቸዋል። ምክንያቱም ደኑን ስንጨፈጭፈው አዋፉ የሚኖሩበት ጎጆ እንዳልነበረ ይሆናል። ለእርሻ ለማስፋፋት በምንጨፈጨፍበት ጊዜ አያሌ በደረታቸው የሚሳቡ በክንፋቸው የሚበሩ በእግራቸው ሸሽተው የሚያመልጡ ሰዋን መስዋዕትነት ይከፍላሉ። አንዳንዴ አሁን እዚህ ኢንተርኔት ላይ ትልቅ ትራክተር አካባቢውን እያለማ በሰውኛ አስተሳሰብ፣ በወፉ አስተሳሰብ ደግሞ እያጠፋ አንዳንዶቹ ጎጆ አይሰሩም። መሬቱን ማስማስ አድርገው ቅጠላ ቅጠሉን ምኑን አንጥፈው ነው እንቁላላቸውን የሚጥሉት። ለመከላከል እንዲህ ክንፏን ዘርግታ መከራዋን የምታይ ወፍ አይቻለኝ። እንግዲህ አስተዋይ ትራክተር ነጂ በጎኑ ያልፋል፣ አይነካባትም። ግን እሱ ሳያቸው ስንቱን ትልቅ እርባና ያላቸውን ፍጥረታት እንዳጠፋ አይሁን። ሰው እንደዛም ሆኖ ራሱም የለም። አሁን በዚህ በመልማት በማደግ ኢኮኖሚካል እድገት በምንለው ነገር ላይ እየመሩን ያሉት አውሮፓና ሰሜን አሜሪካኖች ናቸው። የሚገርሙ አጋጣሚ እነሱም ጋር መውለድ አቁመዋል። አሁን በቅርብ አንድ ጥናታዊ ፊልም አይቻለኝ። በርካታ ትምህርት ቤቶች ሲዘጉ ነው። ምክንያቱም ህጻናት ተወልደው አድገው ነው ወደ ትምህርት ቤት የሚመጡት። ስለዚህም እንዲህ አይነቱ ስቃይ ውስጥ እነሱም ባሉበት ዘራቸው የጠፋ የአንዳንዶቹ ሀገር የሽማግሌ ሀገር እየሆነ ነው። ወጣቶች የሚታዩበት አይደለም። አስቸጋሪ ነው። አንድ በሌላውን አጥፍቶ ራሱ ኖረ ብለን እንኳን እንዳንል አጥፊዎቹ ራሳቸው የፈጠሩት ሳይንስ የምጣኔ ሀብት ስርዓት ራሳቸውም እየጠፉ ነው። ሰዎች መውለድን እየፈሩ ነው። ከባድ ወጪ አለው ልጅህን ማሳደግ፣ ለልጅ ጊዜ መስጠት። ብዙዎቹ እንደዚሁ ኖረው ጥግ ላይ የሚደርሱ በየመኖሪያ ቤታቸው ከሞቱ ዕለታት የተቆጠረ በርካታ ሀገሮች እየተፈጠሩ እንደሆነ የቅርብ ጊዜ ጥናት ያሳየኝ። ሰው ራሱን ባይኖርበት ሌላውም በሚኖርበት ፍጥረት አላረገውም። ስለዚህም ሳር ከሰው የተሻለ አስተዋጽኦ አለው ብዬ ዳኝነት መቀመጤ ትክክል ነኝ ብዬ አምናለሁ። ሰው የሰራውን ያለማውንና ለዘለቄታ እንድኖር ያደረገውን ነው። ምንድነው ችግራችን ብዬ እልፍ አላፍ ጊዜ መርምሬ በአንድ ተረት የዚህን ዘመን ሰው ከሰውም በኢኮኖሚ በልጽገዋል አድገዋል የሚባሉትን ሊያሳየልኝ የሚችል ተረት አንድ ልንገራችሁ። ለማኙ አንድ ከረጢት ይዞ ንጉሠ ነገሥቱ ጋር ሄደና ንጉሥ ሆይ አላቸው። አቤት። እዚህ ከረጢት የፈለጉትን ነገር ቢጨምሩ አይሞላም አላቸው። ንሳ አሉ። ንጉሥ ናቸው። አደባባይ መኳንንቱ ኤጲስቆጶሳቱ አብሯቸው አሉ። እነሱ ባሉበት ከረጢት ውስጥ አልማዝ ሙላልኝ አሉ። አልማዝ ይጨመር ጀመር። ተጨመረ። ከረጢቱ አይሞላም። ለንጉሥ ጠጋ ብለው ንጉሥ ሆይ አልማዝ አለቀ ሲሏቸው ወርቅ የለም እንዴ? ወርቅ ተጨመረ። አገር ጉድ አለ። ከረጢቷ ቀምም አላላት። ወርቅም ብር ተጨመረ አይሞላም። ከዛስ ሌሎች ማዕድናት፣ ሌሎች ብረታት፣ ጭቃው፣ አፈሩ አይሞላም። ንጉሡ በጣም ተገርሞ
ደንግጦም ንጉሱ በጣም ተገርመው ደንግጠው ብድግ አሉና ለማኙን ጉሮሮን ይዘው እንዲህ አንጠልጥለውት ይህ ከረጢት ከምን ቆዳ ነው የተሰራው? ሰው ተንጠለጠለበት። ንጉሥ ሆይ ከሰው ቆዳ ነው፣ ከሰው ቆዳ ነው አላቸው። አንጠረቃም። ተፈጥሮ እንደዚህ አቢዝ እያደረግናት ነው። ቀደም ብዬ ባነሳሁት የባህር ህይወት ልጅ ሆኜ የዛሬ 33 ዓመት 4% ከመቶ የነበረው የባህር ፍተሻ በ100% አድጓል። በስታቲስቲክስ ቋንቋ ወደ 10% ከመቶ የሰው ልጅ የምርምር አቅሙን አሳድጎበታል፣ ሰፍቷል። 27% ከመቶ ደግሞ የከርሰ ምድሩን እንትን ቦጥቦጠውታል። ሊያወጡ የሚፈልጉት ምን ሲሉ የሚፈጠረውን ብክለት ይው። አሁን እኔ እየተረኩላችሁ እናንተም እያደመጣችሁኝ በመላው ዓለም ውቅያኖስና ባህር ላይ ከ100,000 በላይ መርከቦች እየተንቀሳቀሱ ነው። ከ100,000 በላይ መርከቦች። እነዚህ መርከቦች ቢልጅ የሚሉት አለ፣ ዝቃጭ ከነዳጅ ከተጠቀሙበት ነዳጅ ኢንጂኖቻቸውን ሲያጠኑ ምን ሲሉ የሚያደርጉት የመርከቧ ውስጠኛ አካል ላይ ያቆራል። ያ ቢልጅ ወደ መሬት መደፋት አለበት። መሬት አይደለም ወይ የሚያስወግዱበት ምንም ቴክኒክ የላቸውም። ባህር ላይ ነው የሚለቁት። የራሳቸው የሚያመነጩት ቆሻሻ አለ፣ እሱንም ባህር ላይ ነው የሚደፉት። በዚህ ምክንያት ህያዋን ለህልፈት ይደረጋሉ። ለምሳሌ ባለፈው አውርቻ ያሉኝ ረጅም ጉዞ የሚጓዙ ኤሊዎች አሉ። በሚጓዙበት ወቅት ጠላት መጥቶ አደጋ ሊፈጥርባቸው ሲል የሚንሳፈፈው ጋርቤጅ ውስጥ ይደበቃሉ። አሳው ወይ ሊበላቸው የመጠፍ ጥረት ከሄደ በኋላ ትንሽ የሚቀማመስ ነገር ፍለጋ ብለው ፕላስቲኩን ይበሉታል፣ ካርቶኑን ይበሉታል፣ ለህልፈት ይዳረጋሉ። በርካታ እንስሳት በእንደዚህ አይነት ሁኔታ ይሞታሉ። አዋፍ በሚያሳዝን ሁኔታ የሚያልቁት በእንደዚህ አይነት ብክለት ነው። መርከቦቹ የጦር መርከቦች ሊሆኑ ይችላሉ፣ የንግድ መርከቦች ሊሆኑ ይችላሉ፣ የመንገዶች ማጓጓዣ መርከቦች ሊሆኑ ይችላሉ። አያሌ ነው፣ 100,000 እልፍ ነው። ሁሉም ብክለት ይሰራሉ። አንድ ንግድ መርከብ ላይ የሚሰራ ጓደኛዬ ጋር በአካባቢ ላይ ስናወራ እንዲህ አይነት እኮ ህግ አለ፣ ይህን ነውር እናንተ እንዴት ማክበር አልቻላችሁም? ስለ አይ ወረቀት ላይማ እኮ እናከብረዋለን፣ በተግባር ግን የት እናድርገው ቆሻሻውን ብሎኛል። ስለዚህም ዓለምን አስፈሪ አድርጓታል። ይሄ የማይጠረቃ የሰው ዘር ትጨምርበታለ፣ ይቀጥላል፣ ትጨምርበታለ፣ ይቀጥላል። ምንም ቻርልስ ዲከንስ አንድ ድርሰት አለው ዘ ግሬት ኤክስፔክቴሽን የሚል እዛ ላይ ፒፕ የሚባል ካራክተር አለ። ፒፕ ሂ ጌት ሞር ሂ ኒድ ሞር ይለዋል። በቃ ቅድም የነገርኳችሁን ተረት ማለት በብዛት ያገኛል፣ የዛን ያህል ደግሞ እልፍ አላፍ ይፈልጋል። የቱ ጋ ነው በቃኝ የሰው ልጅ የሚለው? ይሄን ዓለም እንደ ብረት ምጣድ ከምናግለው እንዴት ነው ተግባብተን የምንሄደው? ምናልባትም እንዲህ አይነቱ ነገር ውስጥ ብንገባ ጩኸቱ ይቀንስ ይሆን አላውቅም። እኔ አሁን ኢትዮጵያዊ ስለሆንኩኝ የኢትዮጵያ ጉዳይ ስለሚያገባኝ ኢትዮጵያዊ ገጾችን ስለምመለከት ነው። ይሄኔ ምናልባት ጃፓን ያለው ወጣት ወይም ጎልማሳ የሚያዩስ፣ አልበለዛም ሰሜን አሜሪካ ውስጥ ያለው ወጣት የሚያዩስ፣ ወይስ እዛ አላስካ አካባቢ ያለው የሚያዩስ አላውቅም። ምናልባትም እንደየሀገራቸው መረጃውን ነጥሎ ስለሚሰጥ የኔ ጩኸት በዝቶበት እነሱ ልክ እዛው ቀዝቃዛው ምድር ላይ እንዳሉ ጸጥ ባለ ሁኔታ የተሻለ መረጃ እየሰጣቸውን አላውቅም። ለእኔ እንደ ትልቅ መፍትሄ ብዬ ዓለም እጽዋቶቿም እንዳይጠፉ ሰውም የድርሻውን እየወሰደ ተረጋግቶ እንዲኖር ሊያደርግ የሚችለው የትምህርት ስርዓት መቀየር አለበት ብዬ ነው የምገምተው። ምክንያቱም የትምህርት ስርዓታችን ተፈጥሮን እንድንወድ አድርጎ እንድናከብር አድርጎ በምንቆርጥ በምንገድልበት ጊዜ አስተውለን በጥበብና በብቃት ተመልክተን ሳይሆን ዝም ብለን ነው የምንጨፈጭፋቸው። የኛ የትምህርት ስርዓት ደግሞ
ወደ ምዕራብ የወሰደው ስለሆነ ተፈጥሮን ከማክበር ከመከባበር ጋር የተያዘ አይደለም። ቢያንስ ሩቅ ምስራቆች በዚህ ይበልጡናል። የጥንት ሬድ ኢንዲያንስ በዚህ ይበልጡናል። አንዲት ሚዳቆ ለመግደል ሲያስብ ጸልዮ ነው ያን የሚያደርገው። ቺፉ ሚዳቆ ስጋ አይቅረብልም ብሏል። እኛም ደግሞ እኮ በላችሁና ስንሞት አፈር መሆናችን አይቀርም። ይሄን ያህል አክብረውና ተጠንቅቀው ነው እጽዋቱንም ሆነ ሕያዋን የሚገሉት። እኛ ባለንበት ግን አንድ አንበሳ ስንገል ጎበዝ አዳኝ ነን። አሁንም ይደረጋል። ይሄ ተኳሽ ነን እና ትልቅ ሞገስም ክብርም ሊሰጠን ይችል ይሆናል። አንዳው አንበሳ ግን ሊበላን ሲል እኮ ይሄ አውሬ ሊበላን ብለን እናማራለን። ስለዚህም እኔ ተፈጥሮን አክብረናት የምንሄድበት ስርዓት ምንፍጠር ካልቻል የወደፊቱ ዓለም አስፈሪ ይሆናል። አንድ ማምንበትን ነገር ልንገራችሁ። እኔ እንዲህ አይነት አስፈሪ ነገር ሲያጋጥመኝ፣ ሀገራችን ላይ ጦርነት ቢከሰት፣ ቸነፈር ቢነሳ፣ በቃ እንደ ግለሰብ ማድረግ ያለብኝ ለማድረግ ሞክራለሁ። ቢያንስ እኔ ወስኜ የማቆመው ስላልሆነ አካባቢያችን ያሉ ወዳጆችም ሆነ እኔ ተረጋግተን ህይወት እንድትቀጥል አንድ አስተዋይ አበሻ ያላት አባባል አለች። እሷን ላለኝ አበሻ ምን ይላል? ዝናብ እንዳመጣጡ አይዘንብም ነው። የትም ማንም ምንም አይነት ሁኔታ ይፈጠር በራሱ ጊዜ የሚረግብበት ጊዜ አለና ራስህን አትረብሽ። ራሴን አልረብሽም፣ እነሱም ራሳቸውን እንዳይረብሹ እናረጋጋቸው። ልብ አድርጉልኝ። በርካታ ችግሮችን አሳልፈናል። ከፊት ልክ እንደ ሩጫ የመሰናክል ሩጫ ሌላው ችግር እንደገና ተጠብቆ ይጠብቀናል። እስከምናልፈውና ያለንበት ሁኔታ ጸጥ ብሎ እስከሚረጋጋ ድረስ በፍጹም መዘንጋት የሌለብን ነገር ዝናብ እንዳመጣጡ አይዘንብም ነው። ሰላም በምድራችን ላይ ይስፈን።